እስራኤል ትንሹ ሀገር ዓለምን እንዴት ልታስጨንቅ ቻለች? እንዴትስ እቺ ሚጢጢ ሀገር ዓለም ላይ ሀያል ልትሆን ቻለች? 9 ሚሊዮን ህዝብ ይዛ 90 ሚሊዮን ህዝብ ከያዘችው ኢራን ጋር እንዴት ትከሻ ለትከሻ ልትገዳደር ቻለች? ገና ከተመሰረተች 75 ዓመት የሆናት እስራኤል የአዲስ አበባን ያክል እንኳን እድሜ ሳይኖራት በዚህ ፍጥነት ዘመናዊ ከተሞችን ገንብታ ጠንካራ የጦር ኃይል አደራጅታ ዓለም ላይ ሀያልና አስፈሪ መሆኗ አጀብ የሚያሰኝ ነው። እስራኤል 9 ሚሊዮን ህዝብ ይዛ ከ500 ሺህ በላይ ወታደር ያላት የራሷ ዝነኛ የስለላ ድርጅት ሞሳድን ያቋቋመች በዓለም ላይ የወታደር አቅም በግሎባል ፋየር ፓወር 15ኛ ደረጃን የያዘች ሀገር ነች። ዓለም ላይ ማንም የሌለውን የእስራኤል ብቻ የሆነው የሚሳኤል መከላከያ አይረንዶም፣ ዴቪድ ስሊንግና አሮስሬት የተባለ ሚሳኤሎችን የታጠቀች አስደናቂ ሀገር ናት። እቺ ሚጢጢ ሀገር ትላንት ተመስርታ 9 ሚሊዮን ህዝብ ብቻ ይዛ የኒውክሌር ቦምብ ባለቤትም ነች። በቢሊዮን የህዝብ ብዛት ያላቸው 54 የአፍሪካ ሀገራት እንኳን ኒውክሌር ቦምብ ሊኖራቸው ቀርቶ በቅጡ እንኳን የሚወነጨፍ ሚሳኤል የላቸውም። እስራኤል ግን በአጭር ጊዜ ውስጥ ተመስርታ ዛሬ ሀያልና አስፈሪ ሀገር ሆናለች። እንደ ግብጽ ያሉ ጥንታውያኖች የፒራሚድ ኮረብታና የጣዖት ጋጋታ አለን የሚሉት ሀገራቶች እንኳን አሁን ከተመሰረተችው እስራኤል እኩል አልተደራጁም። እስራኤላውያኖች የሚታወቁት በፈጠራ ቴክኖሎጂና ዓለምን ከሚመሩት ሀገራት አንዷ መሆናቸው ነው። ከ140 በላይ ምጡቅ ሳይንቲስቶች አሏቸው። ህዝቦቿ እጅግ የተማሩና የበሰሉ ናቸው። የሀገሪቷ ጂዲፒ 521.7 ቢሊዮን ዶላር ሲሆን በብዙ መከራና በማያባራ ጦርነት ተከባ ጠላቶቿ እንደ አሸዋ በስተው እንኳን ዛሬም ያያት ሁሉ ይፈራታል። እንዴትስ እችን የምታክል ሀገር ዓለምን አሰጋች የሚለው የእስራኤልን ሀያልነት የሚያሳይ ነው። የመካከለኛው ምስራቋ ትንሿ ሴት አንበሳ እስራኤል